ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ የእኔ ሰላም ፈላጊ ቤተሰቦች ማለት ነው። እኔ በጣም ደስ ብሎኛል። ሀይሚዬና ብሩኬ እንደዚህ እምር ድምቅ ፍክት ብለው ስላየኋቸው በጣም ነው ደስ ያለኝ ነው የምላችሁ። በቃ ይሄን ነበር ከነሱ የምንፈልገው የምንጠብቀውም ይሄን ነው እና አንድ ወር ከምናምን አጨልለውን ከዛ ደግሞ ትናንትና አልኳችሁ በፍቅር ሲመጡ ሁሉንም ነገር እርግፍ አድርገን ተውኑ ትላላችሁ እና በጣም ነው ደስ ያለኝ። እውነት ለመናገር የሰው ደስታ የሚያስደስታችሁ ስለነሱ የምታስቡበት ስለነሱ የምትጨነቁ በጣም ብዙ እህቶች አላችሁ፣ ቀና ልብ ያላችሁ ማለት ነው እና አሁንም ደግሞ እግዚአብሔር ደግሞ መጨረሻቸውን ያሳምርላቸው። ዛሬ ደግሞ ሀይሚዬ እሺ ብላው ታርቀው ሰላም ፈጥረው ደግሞ ጉዞ ወደ ዱባይ መጥተው ደግሞ እምር ድምቅ ፍክት ብለው ራሳቸውን አዳምጠው ለራሳቸው ጊዜ ሰጥተው ሁለታቸው ብቻ አውርተው ነገሮችን በንግግር ፈጥተው ደግሞ ወደ ሰላማቸው ወደ ፍቅራቸው እንዲመለሱ መልካም ምኞቴ ነው። እውነቴን ነው የምላችሁ። በጣም ደስ ብሎኛል እና ይህም ፍቅር ያያችሁ የቅመምዬን ውበት አይታችሁ የተደመማችሁም አላችሁ፣ የተቃጠላችሁም አላችሁ ማለት ነው እና በነገራችን ላይ ሀይሚዬና ብሩኬ ልክ ስራ ሲጀምሩ ማለት ነው በቃ አክተር ነው የሚሆኑት ነው የምላችሁ። ውበቱን ይደፋባቸዋል ነው የምላችሁ። በቃ እምር ድምቅ ነው የሚሉት ያምርባቸዋል ነው የምላችሁ እና በጣም ደስ ብሎኛል እውነቱን ስነግራችሁ። በቃ የሰው ልጅ ሰላም ሆኖ እንደማየት ፍቅር ሆኖ እንደማየት የሚያስደስት ነገር የለም። በዚህ በኩል ደግሞ ትናንትና እንደዚህ ሆነው አይታችሁ ደግሞ በጣም የተናደዳችሁ እንዴት ሊሆን ይችላል ብላችሁ ደግሞ የተናደዳችሁ ሰዎች አላችሁ። እንግዲህ እናንተ ምን እንደምትባሉ ባላቅም ማለት ነው። በባልና ሚስት መሀል አትግቡ፣ በሚዋደዱ ሰዎች ውስጥ አትግቡ። ምክንያቱም እነሱ ምንም ሊኳኋኑ ይችላሉ። ሀይሚና ብሩኬ ብዙ ነገር ሊደራረጉ ይችላሉ፣ ግን መቼም አይለያዩም። ልባቸው አንድ ነው። እግዚአብሔር ያገናኘውን ሰው ሊለየው አይችልም። ሰውን ለማለያየት በጣም ብዙ ነገር ሊጥል ይችላል። ክፍተት ሲያይ በዛ ክፍተት ለመግባት በጣም ብዙ ነገር ሊያደርግ ይችላል፣ ግን አይሳካለትም። ደክሞ ነው የሚቀረው እና ሁላችንም የሰው ልጅ ሰላም ብንመኝ፣ ሰው ፍቅር ሲሆን ሰላም ሲሆን ብንደሰት እኔ በጣም ነው ደስ የሚለኝ። እውነቱን ስነግራችሁ ከራሴ ደስታ በላይ የሰው ደስታ በጣም ያስደስተኛል እና እነሱ ስራም ቢሆን ቢሰሩ ግን ደግሞ ወደ ድሯቸው ሲመለሱ እንደዚህ ፍቅር ሆነው ሳያቸው በጣም ደስ ይለኛል እና ብሩኬ ደግሞ አሁን ላይ በቃ ስክን ብሏል፣ ረጋ ብሏል። ነገሮች እንዴት ራሱ ይቅርታ መጠየቅ እንዳለበት አሁን በቃ ልስልስ ብሏል። እሱ ራሱ አሁን አጠያየቁንም አሁን ጥሩ ነው። በቃ ሀይሚ የምትፈልገው በቃ እንዲህ ስክን ብላችሁ ችግራችሁን መፍታት ነው ያለባችሁ። በቃ ብሩክም ደግሞ በቃ ከዚህ በኋላ ደግሞ በህይወታችሁ ውስጥ ምንም አይነት ነገር ነገም ይፈጠራል። ሰው ልጅ በችግር አያልፍም ማለት አይደለም። ሁሉም ሰው ችግር በህይወቱ ይኖርበታል። ግን ደግሞ ችግር ሲፈጠር ሴት ልጅ ምርጫ ሆና መምጣት የለባትም። ደግሞ ሶስተኛ ወገንም እንዳማራጭ ሆኖ መምጣት የለበትም። በጣም ከባድ ነገር ከተፈጠረ በጣም ከባድ እናንተ ሁለታችሁ እንኳ ተግባብታችሁ መፍታት ካልቻላችሁ እንኳ ቤተሰብ ነው መግባት ያለበት እንጂ ሌላ የውጭ ሰው መግባት የለበትም በፍጹም ማለት ነው። የውጭ ሰው የእናንተን ሰላም የሚያደፈርስ የእናንተን ክፍተት የሚፈጥር ሊሆን ይችላል፣ አታውቁትም። ግን እናትና አባት፣ ወንድም፣ ቤተሰብ ደግሞ የእናንተን አንድነታችሁን ይፈልጋል፣ ስኬታችሁን ይፈልጋል፣ ብዙ ነገራችሁን ደስታችሁን ስለሚፈልግ ቤተሰብ ጋር ተወያይቶ ለእናንተ ከከበዳችሁ ማለት ነው ቤተሰብ ጋር ተወያይቶ ነገሮችን መቋጨት ጥሩ ነው ብዬ አስባለሁኝ እና እኔ በጣም ደስ ብሎኛል። እግዚአብሔርን ትናንትና ቪዲዮ ለመስራት እኔ አልተመቸኝም። ማታ ግን ቪዲዮቸውን በጣም ደጋግሜ ነበረ ሳየ ነበረው እና ቤት ውስጥ እንግዳ ስለነበረብኝ ቪዲዮ መስራት አልቻልኩም። ጫጫታ ነበረ ምናምን እና በጣም ደስ ብሎኛል። በቃ ይሄን ነው የምንፈልገው፣ ደስታችሁን ነው፣ ፍቅራችሁን ነው። ልባችንን ግን እንዴት አድርጋችሁ እንደወሰዳችሁት መድኃኒዓለም ይወቅ። አረ ልብ ይመልሱልኝ። እኔ ለራሴ የእውነቴን ነው የምላችሁ። ሲከፋቸው ይከፋኛል፣ ደስ ሲላቸው ደስ ይለኛል። እንጃ አላቅም። በጣም ነው የምወዳቸው ሁለቱንም እና ሰው ላይ በቃ የሆነ ችግር ሊፈጠር ይችላል፣ ግን አይተን ከመፍረድ ከመናገር
ሰውነን ልናጠፋ እንችላለን፣ ግን ደግሞ ሰውነን ደግሞ እንስተካከላለን፣ እንመለሳለን። እንደዛ የሚሆነው ደግሞ በመልካም ንግግር፣ በምክር ነገሮችን ካለበት ነገር እንዲወጣ በማድረግ በመልካም ነገር የማይቀየር ነገር የለም ብዬ አስባለሁኝ። እና እንደዚህ ደግሞ እምር ድምቅ ፍክት ብላችሁ ስለመጣችሁ በጣም ደስ ነው ያለኝ ነው የምላችሁ። በቃ የተቃጠላችሁን ካላችሁ ደግሞ መልካም መቃጠል ማለት ነው። እንግዲህ ማታ ማታ ስትጨቃጨቁ ስትሳደቡ የነበራችሁ እንደዚህ ሆነው ሲመጡ ምን ተሰማችሁ? ግን እውነቴ ነው የምላችሁ እኔ ደስ ብሎኛል። የዛሬ ዓመት ዱባይ ነበሩ። ሮመዳን የዛሬ ዓመት መጥተው ነበረ። ሙቀት ነበረ በሰዓቱ። ግን አሁን ቢመጡ ደግሞ በጣም ነው ደስ የሚለኝ። ቀዝቃዛ ስለሆነ አሁን አየሩ ጥሩ ነው። ሮመዳንም እንግዲህ ሊገባ ትንሽ ቀን የቀረውና መታችሁ ደግሞ ምር ድምቅ ፍክት ብላችሁ ራሳችሁን አዳምጣችሁ ወደ ራሳችሁ ተመልሳችሁ ብትመጡልን እኛ በጣም ደስ ይለናል። እኛ የምንፈልገው የእናንተን ሰላም፣ የእናንተን ፍቅር፣ የእናንተን አንድነታችሁን፣ ሰላማችሁን ስለሆነ የምንፈልገው ማለት ነው። እና ይህን ሰላም ይህን ፍቅር ደግሞ የምትፈልጉ በጣም ብዙ መልካም እህቶች አላችሁ። የእውነቴ እናንተን ሳላደንቃችሁ ሳላመሰግናችሁ ማለፍ አልችልም። የሰው ደስታ የሚያስደስታችሁ በጣም በብዙ ነገር አይቻችኋለሁኝና እግዚአብሔር ለእናንተን ሰላምና ፍቅርን ይስጣችሁ። ባላችሁበት ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። ሀሳብ አስተያየታችሁን የምጽፉልኝ በርቺ ጠንክሪ ለምትይ በጣም አድርጌ አመሰግናለሁ። በጣም ወዳችኋለሁ፣ ክበሩልኝ። ዛሬ ደግሞ መልካም ነገር ደስታችን ሙሉ እንዲሆን ደግሞ ሀይሚዬና ብሩኬ ደግሞ ወደ ራሳችሁ ተመልሳችሁ ደግሞ በቃ እንዴት ልበላችሁ በቃ ታርቀው በቃ ሰላም ፈጥረውልን ደግሞ ደስታችን ሙሉ እንዲሆን ማለት ነው። እንደዛ ቢያደርጉልን በጣም ደስ ይለናል። እንግዲህ መልካም ነገር ያሰማን እላለሁ። ውድ ቤተሰቦቼ መልካም ነገር ያሰማን። ላይክ፣ ሰብስክራይብ ያደረጋችሁ ቤተሰብ ይሁኑ። መልካም ጊዜ